ዛሬ የምንሰራው ምስር ነው። ይሄን ሁለት ሽንኩርት ከትፍና ከዛ በኋላ ስናቁላላ ምናምን ድምፅ አይኖረውም። ዝም ብዬ እያቁላላሁ አሳያችኋለሁ። ስለካው ምናምን ድምፅ ይኖረዋል እና ሰብስክራይብ ለምስር የሚያስፈልጉ በዚህ አንድ ነው ያደረኩት። ምስሩን አጥቤ ዘፍዝፌው ነው የቆየው። ለጋስትራይቴ ስለሚያመኝ አጥቤ ነው የምሰራው ምስርን ለመብላት ስፈልግ። ይሄኛው ዋን ፎርዝ በርበሬው ማለት ነው፣ ዋን ፎርዝ ካፕ ነው። ይሄኛው አንድ የሾርባ ማንኪያ ነው ቲማቶ ፔስቱ። ይሄ ደግሞ ዝንጅብልና ነጭ ሽንኩርት ነው። ዘይቱን አድርጌ ሽንኩርቱን እያቁላላሁት ነው። ዘይት ያደረኩት በዚህ ግማሽ ካፕ እና ትንሽ ጨምሬበታለሁ ምስር ስለሚወድ።